ሰበር ዜና የኢትዮጵያ ፌዴራል መንግስት በትግራይ ኃይሎች ላይ በድሮን ጥቃት እንደፈጸመ ህወሓት ገለጸ። በዜናችን የምንመለከተው ጉዳይ ይሆናል። በሌላኛው ሰበር መረጃችን የሱዳኑ ፈጥኖ ደራሽ ኃይል ለተኩስ አቁም በተስማማ በማግስቱ በመዲናው የድሮን ጥቃት መፈጸሙ ተዘገበ። ሰላም ጤና ይስጥልኝ የቻናል ቤተሰቦች፣ ቀደም ሲል ያስደመጥኳችሁን ሰበር መረጃ ዝርዝራቸውን የማስደምጣችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። የኢትዮጵያ ፌዴራል መንግስት ኃይላት በትግራይና አፋር ክልሎች አዋሳኝ አካባቢዎች በትግራይ ኃይሎች ላይ በድሮን ጥቃት ፈጽሟል በማለት ህዝባዊ ወያነ ሓርነት ትግራይን ወነጀለ። ፓርቲው በጥቃቱ በሰው ህይወትና በንብረት ላይ ጉዳት መድረሱን ገልጿል። ስለ ጥቃቱም ሆነ ውንጀላው ከኢትዮጵያ መንግስት በኩል ምንም አይነት የተሰጠ መግለጫ የለም። የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በጻፉት ደብዳቤ ግን ጥቃቱ የተፈጸመው ጥቅምት 28 ቀን 2018 አጥቢያ ከሌሊቱ 9 ሰዓት ተኩል ገደማ እንደሆነ ገልጸዋል። ጥቃቱ ከ3 ዓመታት በፊት የተፈረመው ግጭትን የማቆም ስምምነት አብይ መሪ የሆኑትን ጠበንጃዎች ዝም የማሰኘትና ልዩነቶችን በውይይት የመፍታት ግልጽና በአሳሳቢ በሆነ መንገድ የሚጥስ እንደሆነ ሊቀመንበሩ ገልጸዋል። ህወሓት በትግራይ ኃይሎች ላይ በድሮን ጥቃት መፈጸሙን ያስታወቀው በአፋር ክልል ወሰን ውስጥ በመግባት 6 መንደሮችን በጉልበት ተቆጣጥሯል የሚል ክስ በቀረበበት በማግስቱ መሆኑ ነው። የአፋር ብሔራዊ ክልላዊ መንግስት ከትላንት በስቲያ ረቡዕ ባወጣው መግለጫ የህወሓት ቡድን በክልሉ ዞን ውስጥ በሚገኙ በንጹሃን የአፋር አርብቶ አደሮች ላይ የከባድ መሳሪያ ተኩስ በመክፈት የፕሪቶሪያ ስምምነትን በግጭት አዋጅ በግልጽ አፍርሷል በማለት ወቅሶ ነበር። ጥቅምት 2015 የተፈረመው ስምምነት 3ኛ ዓመቱን ሲደፍን ፈራሚዎቹ የኢትዮጵያ ፌዴራል መንግስትና ህወሓት በተደጋጋሚ በመካሰስ ላይ ይገኛሉ። በፕሪቶሪያ የተፈረመውን ግጭት የማቆም ስምምነት ሙሉ በሙሉ ተግባራዊ ለማድረግና በፖለቲካ ውይይት ሰላም ለማውረድ የማይወላውል ቁርጠኝነት እንዳለው ህወሓት አስታውቋል። ህወሓት አያይዞም የኢትዮጵያ ፌዴራል መንግስት ግጭቶችን እንዲያቆም በፕሪቶሪያ በተፈረመው ስምምነት መሰረት ግዴታዎች እንዲያከብርና በቅን ልቦና እንደገና እንዲወያይ የተባበሩት መንግስታት ድርጅት፣ የአፍሪካ ህብረት እና የዓለም አቀፍ ማህበረሰብ አስፈላጊውን ጫና እንዲያደርጉ ጥሪ አስተላልፈዋል። ህወሓት በብሔራዊ ምርጫ ቦርድ በግንቦት 2017 ከፖለቲካ ፓርቲነት መሰረዙ አይዘነጋም። የሱዳኑ ፈጥኖ ደራሽ ኃይል የሰብአዊ ተኩስ አቁም ለማድረግ እንደሚስማማ ከገለጸ ከአንድ ቀን በኋላ በአገሪቱ ዋና ከተማ ካርቱም የፍንዳታ ድምፅ ተሰማ። የሱዳን ጦር በሚቆጣጠራት ካርቱም የሚገኙ ነዋሪዎች ሌሊት ላይ የድሮንና የፍንዳታ ድምፅ ሰምተው ከእንቅልፍ መንቃታቸውን ለፈረንሳዩ የዜና ወኪል ኤኤፍፒ ተናግረዋል። የሐሙስ ሌሊቱ ፍንዳታ ወታደራዊ ካምፕና የኃይል ጣቢያ አቅራቢያ የተፈጸመ እንደሚመስል ነዋሪዎች ገልጸዋል። ፈጥኖ ደራሽ ኃይሉ ስለ ጉዳዩ ምንም አይነት አስተያየት አልሰጠም። የሱዳን ጦር በበኩሉ ፈጥኖ ደራሽ ኃይሉ የተኩስ አቁሙን አለማክበሩን በመጥቀስ የተኩስ አቁም ስምምነት ለመፈጸም እንደሚቸገር አስታውቋል። ሁለቱ ኃይሎች ከሚያዝያ 2015 ዓ.ም ጀምሮ እያካሄዱት ባሉት ደም አፋሳሽ የእርስ በርስ ጦርነት ምክንያት ቢያንስ 150,000 ሰዎች ተገድለዋልም ብለዋል። ከ12 ሚሊዮን በላይ ሰዎች ደግሞ ከመኖሪያቸው ተፈናቅለዋል። በተባበሩት መንግስታት የሚደገፍ የረሃብ ክትትል ቡድን በውጊያ ቀጠናዎች ውስጥ ጠኔ እየተንሰራፋ መሆኑን በዚህ ሳምንት አረጋግጧል። አዲስ የድሮን እንቅስቃሴ የተሰማው ካርቱም ከተማ ውስጥ ብቻ አልነበረም። ከከተማዋ በሰሜናዊ አቅጣጫ 300 ኪሎ ሜትር ርቀት ላይ በምትገኘውና በሱዳን ጦር ቁጥጥር ስር ባለችው አትባራ ከተማም ተመሳሳይ እንቅስቃሴ ተስተውሏል። አንድ ነዋሪ ጸረ አውሮፕላን መከላከያዎች መተው ጥለዋል፣ ግን በከተማው ምስራቃዊ ክፍል እሳት ሲነሳ ተመልክቻለሁ፣ የፍንዳታ ድምፅም ሰምቻለሁ ሲሉ ለኤኤፍፒ ተናግረዋል። ፈጥኖ ደራሽ ኃይሉ በአሜሪካ፣ የተባበሩት አረብ ኤሚሬቶች፣ ሳውዲ አረቢያና ግብጽ የቀረበውን የሰብአዊ ተኩስ አቁም ለመቀበል መስማማቱን የገለጸው የአሁኑን ጥቃት ከመፈጸሙ አንድ ቀን አስቀድሞ ነበር። አራቱ ሀገራት ይህንን እቅድ ያቀረቡት መስከረም ላይ ነበር። በእቅዱ መሰረት የተኩስ አቁም በሂደት ወደ ቋሚ የተኩስ አቁም የሚለወጥ ሲሆን ቀጥሎም ወደ ሲቪሊያን አስተዳደር ምስረታ ይሸጋገራል። የሱዳን መንግስት የውጭ ጣልቃ ገብነት እንደሆነ በመግለጽ ይህንን እቅድ ውድቅ አድርጎት ነበር። የአገሪቱን ጦር በውጭ ቅጥረኛ ወታደሮች ላይ ከሚተማመን ዘረኛ ሽብርተኛ ታጣቂ ቡድን
እኩል አድርጎ ለማቅረብ የሚደረግ ማንኛውንም ሙከራ እንደሚቃወምም አስታውቆ ነበር። የሀገሪቱ ጦር ይህንን አቋሙን ከገለጸ በኋላ የስምምነት እቅዱ ተቀይሮ እንደሆን ግልጽ አይደለም። ይሁን እንጂ በደቡብ አፍሪካ የሚገኙት የሱዳን አምባሳደር አገራቸው እቅዱን ለመቀበል ጊዜው ገና መሆኑን አርብ ዕለት በተካሄደ ጋዜጣዊ መግለጫ ላይ ተናግረዋል። አምባሳደሩ ኦስማን አቡ ፋቲማ አዳም መሐመድ በጦርነቱ መጀመሪያ ላይ ብዙ የተኩስ ማቆም ስምምነቶች ነበሩን፣ ነገር ግን ከልምዳችን እንደምንረዳው ፈጥኖ ደራሽ ኃይሉ ለስምምነቶቹ ምንም አይነት ክብር አልነበረውም ብለዋል። የተኩስ አቁም ስምምነቶቹን የሚጠቀሙባቸው ወደ አዲስ ስፍራዎች ለመንቀሳቀስና መንግስት ላይ ለመዝመት ነው ሲሉም ተደምጠዋል። አምባሳደሩ የተባበሩት አረብ ኤሚሬቶች በተኩስ አቁም ንግግሮች ላይ መሳተፏን ተቃውመዋል። ለዚህም በምክንያትነት የጠቀሱት በአገሪቱ መንግስት የሚነሳውን የተባበሩት አረብ ኤሚሬቶች ለፈጥኖ ደራሽ ኃይሉ መሳሪያና የውጭ ተዋጊዎችን ታቀርባለች የሚል ክስን ነው።